ሰላም እንዴት ናችሁ? ይህ ዞላ ኤ ቱ ዜድ ኮምፒውተር ነው። ዛሬ የማሳያችሁ እንዴት አድርገን ፎልደርን ሃይድ እና አንሃይድ እንደምናደርግ የሚያሳይ ቪዲዮ ነው ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ ማለት ነው። እሺ አንድ ፎልደር እንዴት አድርገን ሃይድ ማድረግ እንደምንችል እና አንሃይድ ማድረግ እንደምንችል የሚያሳይ ቪዲዮ ነው የምሰራላችሁ። ሁለት ፎልደሮችን ክሬት አድርግና አሳያችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። እሺ ወደ ቪዲዮ ልውሰዳችሁ። እዚህ ጋር እንደምታዩት ስልክ ኮምፒውተሬ ላይ ሁለት ፎልደሮችን ክሬት አደርጋለሁ። ለምሳሌ ኤምኤንኤምኤን የሚልና ኤቢ የሚል ፎልደር ክሬት ባድረግ ሁለት ለምሳሌ ይህን ሁለት ፎልደሮች ክሬት አድርጋለሁ። እነዚህ ፎልደሮች ፋይል አላቸው። ፋይላቸውን እንደያዙ ከኮምፒውተራችሁ ላይ አንዳንድ ጊዜ ቢጠፉባችሁ ወይ የሚቀመጡበትን ቦታ ማወቅ አለባችሁ ማለት ነው። ስለዚህ መልሳችሁ ሃይድ አንሃይድ ማድረግ እንድትችሉ የታሰበ ቪዲዮ ነው። እሺ ለምሳሌ ያህል የመጀመሪያውን ፎልደር ራይት ክሊክ አድርጌ ሰሌክት አደርጋለሁ። ራይት ክሊክ አረኩበት። ከዛ ፕሮፐርቲ ውስጥ ተገባው በኋላ ሌላ ነገር የምሰራው ነገር የለም። እዚህ ጋር ምንም አትነኩም። ሃይድ የምትለው አመጥቼ እጫናለሁ። ከዛ አፕላይ ብዬ ኦኬ እለዋለሁ ማለት ነው። እንደምታዩት ይህ ፎልደር አይ ቲንክ ይታያችኋል ብዬ አስባለሁ። ለምሳሌ ኤችጂ ከሚለውና ኤምኤንኤምኤን ከሚለው ኤምኤንኤምኤን የሚለው ፍዝዝ ብሏል ወይም ድብዝዝ ብሏል ማለት ነው። ሁለቶቹ ይለያያሉ። ይህ ማለት ምን ማለት ነው? ኮምፒውተራችሁ ላይ ፎልደሩን ዶንት ሾው እና ሾው የሚለው ራይት አላረጋችሁትም ወይም ፍቃድ አልሰጣችሁትም ማለት ነው። ይሄን ለማግኘት ምን ታደርጋላችሁ? ዊንዶ ላይ ወይም ዚስ ፒሲ የሚለው ማግኘት የምትችሉበትን መንገድ ትጠቀሙና ዚስ ፒሲ ከገባችሁ በኋላ እዚች ጫፍ ላይ ፋይል የምትለዋለች ቼንጅ ፎልደር ኤንድ ሰርች ኦፕሽን የምትለውን ትጫናላችሁ። ከዛ እዚች ጋር ቪው ትገባላችሁ። ቪው ተገባችሁ በኋላ እንደምታዩት ሾው ሃይድን ፋይል ይላል። እዚህ ጋር ዶንት ሾው ሃይድን ፋይል ይላል። አሁን ለምሳሌ ሾው ስላለ ሾው አድርጎታል። ዶንት ብለው አፕላይ ብዬ ኦኬ ብዬ ልውጣ። እሺ አያችሁ፣ አሁን ኤምኤንኤምኤን የሚለውን ፎልደር ሙሉ በሙሉ ሃይድ አድርጎታል። ምክንያቱም ዶንት ሾው የሚለውን ራይት ስላረኩለት። ከዚህ በኋላ ዶንት ሾው የሚለውን ድጋሚ ማብራት አይጠበቅብኝም። ይህንን ፎልደር ድጋሜ ሃይድ ላድርግላችሁ። ራይት ክሊክ ፕሮፐርቲ፣ ከዛ እዚህ ጋር መጥቼ ሃይድ አፕላይ ኦኬ ላለሁ። እንደምታዩት ከኮምፒውተር ዲስክቶፕ ላይ ጠፍቷል። ዶክሜንትም ላይ አድርጉት፣ የትኛውን ቦታ አድርጉት። ፎልደራችሁን ሃይድ ዶንት ሾው የሚለውን ካበራችሁት ኦልሬዲ ይጠፋል ማለት ነው። ሁለቱንም እንዴት አድርጌ ማግኘት አለብኝ? አሁን እነዚህ ፎልደሮች ኦልሬዲ ሃይድ ሆነዋል። መልሼ ዚስ ፒሲ የሚለው ውስጥ ገባና እኔ ዊንዶ ኢ ብዬ እየነካው እየተጠቀምኩ ስለሆነ ዚስ ፒሲ ብላችሁ ትገቡና ፋይል ቼንጅ ፎልደር ኤንድ ሰርች ኦፕሽን ቪው፣ ከዛ በመጨረሻ ሾው ሃይድን ፋይል የምትለውን ስትነኳት አፕላይ ኦኬ ስትሉ ይሄው እዚህ ጋር ሁለቶቹንም መልሶ አመጣልኝ ማለት ነው። እንደምታዩት ሁለቱንም አመጣልኝ ማለት ነው። ስለዚህ በቀላሉ አንድን ፎልደር ሃይድ አንሃይድ ማድረግ። ቪዲዮው ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉ። ሌላ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት አድርጉልኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ይመቻችሁ።